በወርሃ ታኅሳስ የመጀመሪያ ቀን 2016 ዓመተ ምህረት በዋቻሞ ዩኒቨርሲቲ የሕግ ጥሰት የአሰራር ክፍተት አለ ያሉ የዩኒቨርሲቲው ሰራተኞች ወደ ፋና ብሮድካስቲንግ ኮርፖሬት ይመጣሉ። ክፍያ የፈጸመው አካል ሰነዱ ህጋዊነቱን ቃለ ጉባኤውንም ጨምሮ ሌሎችንም ሰነዶችን በደንብ ሪፌር አድርጎ ቆጥሮ ነው ለባለቤቱ ክፍያ መክፈል መቻል አለበት። እነዚህ በሌሉበት ክፍያ የፈጸመ ሰው ሊጠየቅ ይገባል። ማኔጅመንት የሚባል ቦዲ ወይ 8 ወይ 7 ምናምን ምክትሎችን እንትን ያደርጋል። ከዛ ከፋይናንስ እና ከግዢ ሰው ጨምሮ በማኔጅመንት ቀንና ውሳኔ በማኔጅመንት ቀንና ውሳኔ ምናምን በሚል ነው ብር ውጪ የሚደረገው ሲወጣ ምናምን የነበረው። ያንን ደግሞ እኔ መቃወም ነበር። በአመቱ የሚመደበው ያባል ባጀት ትንሽ ነው ወይ በዛ ከተባለ 5-6 ሚሊዮን ቢሆን ነው። ግን በአመት የሚከፈሉ በጣም በርካታ በብዙ ሚሊዮን ነው። እኛ ጋር አበል ብቻ የሚወጣው ማለት ነው። ፋና ምርመራ በጋዜጠኞች ቡድን ምርመራውን ጀመረ። የተለያዩ ሰነዶችን፣ መመሪያና ደንቦችን እንዲሁም ከተለያዩ ወገኖች የሚቀርቡ ማስረጃዎችን ወደ ማጠናቀር ገባ። ከዚህ በኋላ ነበር መልስ ለማግኘት የዩኒቨርሲቲውን በር ማንኳኳት የጀመርነው። ከብዙ የስልክ ጥሪዎች፣ የደብዳቤ መጻጻፎች በኋላ በሕጉ መሰረት ፋና የምርመራ ውጤቱን ቅሬታ የቀረበበትን ወገን ምላሽ ሳይጠብቅ ለአየር ለማብቃት በዝግጅት ላይ ያለ ድንገት ዩኒቨርሲቲው ምላሽ ለመስጠት ተስማማ። የምንገኘው ዋቻሞ ዩኒቨርሲቲ ነው። ከአዲስ አበባ 232 ኪሎ ሜትሮችን ርቀን በሃዲያ ዞን ዋቻሞ በሆሳና ከተማ የመገኘታችን ሚስጥር ደግሞ በዋቻሞ ዩኒቨርሲቲ የተለያዩ የአሰራር ክፍተቶች አሉ። እነዚህ ክፍተቶች በኮንስትራክሽን፣ በፋይናንስ አጠቃቀምና በሌሎች ጉዳዮች ላይ ያተኮሩ ናቸው የሚል ጥቆማ ደርሶን ነው። ይህንን ጥቆማ ለወራት በሰነድና በሰዎች ስንመረምር ቆይተናል። አሁን ወደ ዩኒቨርሲቲ በመግባት ይህንን ጉዳይ የምንመረምር ለምን ብለን የምንጠይቅ ይሆናል። ፋና ምርመራ ከ5 ወራት በፊት ደርሶት የነበረው አንደኛው ጥቆማ በዩኒቨርሲቲው ገንዘብ በአበል መልክ ይመዘበራል የሚለው ነው። ለማሳያም 2 የፋይናንስ ቡድን መሪዎች የተጋነነ አበል ወደ ራሳቸው መክፈላቸውን የሚጠቅሰው ይገኝበታል። አቶ መሰረት ለማ የተባሉት በ6 ወራት ብቻ የ1490 ቀን ማለትም 1,056,854 ብር አበል ተከፍሏቸዋል። አቶ ደስታ ደቦጭ ደግሞ የ940 ቀን ምላሽ በጠበቅንባቸው 5 ወራት የዩኒቨርሲቲው ኦዲተርም ይህንን አረጋግጧል። አበል ከሚመለከታቸው ቢያንስ በ30 ቀን ቢበዛ 30 ቀን ነው አንድ ግለሰብ በወር መውሰድ ያለበት። ነገር ግን ከዛ በላይ እንደወሰዱ ነው ደብዳቤው ላይ እንዳየው ከሆነ እና ያንን ያገኘነው የአበል ጣሪያን በማብዛት ነው። ዛጋ የአበል ክፍያዎችን በአዲስ አበባ 724 ያለውን ሂሳቦችን አስልተን ያገኘነው ሂሳብ ነው እኛ እና ሌሎች ደግሞ ከአበል ውጭ የሆኑትን ደግሞ ሌሎች ክፍያዎች ብለን አስቀምጠናቸዋል። ምክንያቱም የምን ክፍያ እንደሆነ ማረጋገጥ ስላልቻለ በወር 10 ቀን እንኳን ቢሰመራ አቶ መሰረት ለማ ከ12 ዓመት ላይ እንኳን ሊሰመራ ከሚችለው በላይ ነው ስህተት የፈጠረው። አቶ ደስታም ዘሰምቱ ዛት 7 ዓመቱ እንኳን በወር 10 ቀን ቢሰመራም ሊሆን የማይገባው ነው ያደረገው። እንዴት ግን እንደዚህ ሊሆን ይችላል? እሱ እንግዲህ ያው ወደፊት ግለሰቦቹ የሚመልሱት ነገር ሊሆን ይችላል። ግለሰቦቹ ይህኛውን ቢያስተባብሉም ሌላ ችግር መኖሩን ግን አምነዋል። የስንት ቀን አበል አገኙ ተባሉ? 790 ቀን። የ790 ቀን አበል ወስዷል እንዴ? አልወሰድኩም። በሁለቱም አካውንት የገባላቸው የ1496 ቀን አበል ነው ይላል። ስህተት ነው፣ የተሳሳተ ነው። ረዥም ወራት ፈቃድ ላይ ነበርኩኝ። የህመም ፈቃድ ላይ ከመጣው በኋላ እንደዚህ አይነት ነገሮችን ይሰማ ነበር። አቶ ማርቆስ ዮሐንስ ምን አሉኝ? እኔ ታምሜ ስለነበር ውክልናውን ተጠቅመው እንደልባቸው ሲያደርጉት ነበርና ወንጀል ነው የሰሩት ነው ያሉት። በዚህ ስማማለሁ? አልስማማም። ታሞ የተቀመጠው አሁን ይሄ የወጣው የ5 ወር ነው።
የ5 ወር ነው የተባለው። ታሞ የተቀመጠው ግን 2 ወር ነው። ስለዚህ 3ቱን ወር የሰራው ራሱ ነው። እሱም እያለ ነው ሲወስዱ የነበሩት ማለት ነው። ምን ነው ያው የሰራው ራሱ ነው ሲሉ እንደ የስራ ባህሪ የተከፈለልኝ ነገር ሊሆን ይችላል። በሰነድ የተረጋገጠ ነው የሚለው የውጭ ኦዲት ያመጣውን አክል አስመልሰናል። ሰራተኞቹ ከስራ እንዲታገዱ ተደርጓል። በዲሲፕሊን እየተጠየቁ ናቸው። የኛ ኦዲት ያመጣውን የትራንዛክሽኑን ቼክአፕ ደግሞ በህግ እንዲጣራ የዩኒቨርሲቲው ህግ ክፍል ክትትል እያደረገ ነው። በዛ ደረጃ ነው። የፋይናንስ ስርዓታችሁ ግን የክፍተቶች ያሉት ይመስላል። በፍጹም የዩኒቨርሲቲው ፕሬዝዳንት ችግር የለብንም ቢሉም እርሳቸው ካሉት በተቃርኖ የሰውና ሰነድ ማስረጃዎችን አግኝተናል። የዩኒቨርሲቲው የፋይናንስ ዳይሬክተር ማርቆስ ዮሐንስ ህዳር 2 2014 አንድ ደብዳቤ ይጽፋሉ። ደብዳቤው የክፍያ ሰነዶችን ስለመጠየቅ የሚል ይዘት ያለው ሲሆን ከ1 ቢሊዮን ብር በላይ በሆነ ውጪ እየተሰራ ያለው የኦክሲጅን ማምረቻ ገንዘብ ከእውቅና የውጭ እየተንቀሳቀሰ ነውና መሰል ፍሬ ነገሮችን የያዘ ነው። ክፍያ ሲፈጸም አጋጣሚ ሰነዱ በእጄ አልነበረም፣ አልተሳተፍኩም። የባጀት ዳይሬክተር እነዚህ ነገሮችን እየመራ ቆያ። ሰነዶቹ እነዚህ የሚላኩ ደብዳቤዎች እሱ ጋር ባጀት መጠየቅ ስለሆነ ማለት ነው። ባጀት እየጠየቃ ቆያ። ፋይናሌ ለምዝገባ ፋይናንስ ይፈልጋል። ፋይናንሱ ለምዝገባ ሲሰጥ በዛ ምዝገባ ላይ አሰራር ላይ የተፈጠረው ክፍተት ቢኖር ፋይናንሱ አያውቅም ማለት ትችላለ። አንደኛ ገንዘቡ እንደሚመጣ ባጀት እንደተበጀተ በቃለ ጉባኤ በማናጅመንት ራሱ ያውቃል። ለኔ የተሰጠው ኃላፊነት ዝርዝር መረጃው የለኝም። እንደሚያንቀሳቅስ በእንትን አያለው እሰማለሁም እንጂ በጽሁፍ ይሄን ያደርጋል ተብሎ የደረሰኝ ነገር አለ። የኦክሲጅን ማዕከሉን ገንዘብ እርስዎ ነበር የሚያንቀሳቅሱት? እኔ አላንቀሳቀስኩም። እኔ ሳላው ከአካውንት ገንዘብ ይቀነሳል ነው አለው። የከባቸሞ ዩኒቨርሲቲ አካውንት ገንዘብ ይቀነሳል፣ እኔ ፋይናንስ ኃላፊ ሆኜ ሳላው ይቀነሳል ነው። ፋይናንስ የአካውንቱ ጉዳይ ደግሞ በዋናነት የሚመለከተው ፕሬዝዳንት። ሰነዱ እንኳን የተጻጻፋቸው ደብዳቤዎች እንኳን ፋይናንስ የለውም ነው የሚለው ደብዳቤ። እንዴት ነው? ምንድን ነው? እስኪ አብራሩ። ያው እኔም ስላልገባኝ ነው የጠየቅኩት። መረጃዎቹ ለእኔ መድረስ ነበረባቸው። የትም ቦታ ላይ በገንዘብን በሚመለከት ፕሮጀክትን በሚመለከት ነገሮች ላይ መጻጻፎች ሲኖሩ ለፋይናንስ አትሊስት ግልባጭም መድረስ አለበት። ጥያቄ ሲጠየቅም አፍተር ዛት ሪስፖንስ ሲኖርም ደግሞ የምላሽ ደብዳቤዎችም መድረስ አለባቸው። ከዛ በኋላ ነው ያው የፋይናንስ ስራ የሚሰራው። ሁሉም የከፍተኛ ትምህርት ተቋማት የፋይናንስ ነክ ስራዎች፣ የገንዘብ ነክ ስራዎች በፋይናንስ ዳይሬክተር እንዲመሩ ወይ ደግሞ በዩኒቨርሲቲ አስተዳደር ምክትል ፕሬዚዳንት ባለ አስተዳደር እንዲመሩ አዋጁ ያዛል። ከዚህ አንጻር የዚህ ኦክሲጅን በጀት በፋይናንስ ነው ሲመራ የነበረው። ታዲያ በማን ይመራል? ፕሮጀክቱ ኦልሞስት ተከፈለ አይደል? ገንዘቡ እርሶ ሳያውቁ ማለት ነው። እሺ እንቀጥል። ዴቢት አድቫይስ እና ሌሎች አስፈላጊ የክፍያ ማስረጃ የሚሆኑ ሰነዶች ለፋይናንስ አስተዳደር ዳይሬክተር በሚመለከቱ አቅራቢዎች በኩል እንዲቀርቡ እንዲደረግ በአክብሮት እየጠየቅን ወደፊት የሚከፈሉ ክፍያዎች ለፋይናንስ አስተዳደር ዳይሬክቶሬት ግልጽ የሆኑ ማስረጃዎችና ሰነዶች ሳይቀርቡ ከባንክ ሂሳብ ተቀንሰው የሚከፈሉ ክፍያዎች በማንኛውም አይነት የመንግስት ፋይናንስ አስተዳደር መመሪያዎች መሰረት ህጋዊነትና ተቀባይነት የሌላቸው መሆኑ ይታወቅ ይላል። ህጋዊ አይደሉም፣ ተቀባይነት የሌላቸውም ብለዋል። እስኪ ያወራሉ። ያው እንደዛ ነው ማለት ያው እንደተጻፈው ነው። ህጋዊም ተቀባይነትም የሌለው ነው። ህጋዊ ያለ ነገር ሁሉ በመንግስት ፋይናንስ ገንዘብ እንቅስቃሴ ላይ ፋይናንስን ያላካተተ ሙቭመንት አክሴፕታንስ የለው። የፋይናንስ ዳይሬክተሩም የነገሩን ለዚህ ጉዳይ እንዲወክል እንዲያስፈጽም በእርሶ የተወከለ ለብቻ የተወከለ ሰው ነበር።
የፋይናንስ ጉዳይን ሳይሆን ይሄን ጉዳይ ሲያስፈጽም ነበር። የፋይናንስ ጉዳይ የሚያስፈጽም ግን ይሄን ሲያስፈጽም ነበር አልነበረም? ማን? ይሄ በርሶ የተወከለ የፋይናንስ ጉዳይ አይደለም። ያንን ጉዳይ እንዲያንቀሳቅስ የተወከለ ሰው ነበር። እዛ ጋር ነው የነበረው። ጥርት አድርገን እናውራ። እሺ ማን ነው የተወከለው? ምንድን ነው? ከባጀት ክፍል ተወክሎ ነበር ለዛ ያን ጉዳይ እንዲያንቀሳቅስ። በዚህ ግልጸኝነት በጎደለውና የፋይናንስ ኃላፊውና ፕሬዝዳንቱ በተወዛገቡበት መንገድ ከ1.4 ቢሊዮን ብር በላይ የኦክሲጅን ማምረቻ ማዕከል ክፍያ ተፈጽሟል። ለዚህ ማን ይጠየቅ? በዋቻሞ ዩኒቨርሲቲ ሰፊ የግንባታ ፕሮጀክት ስራዎች አሉ። ከ1.4 ቢሊዮን ብር በላይ ወጪ የተደረገበት የኦክሲጅን ማምረቻ ማዕከል ገንዘቡ ለሙስናና ብልሹ አሰራር በሚያጋልጥ መልኩ ከህጋዊ አሰራር ውጭ ተንቀሳቅሷል ከሚለው ሌላ የግልጸኝነትና በዘርፉ ፈቃድ ለሌለው ድርጅት የግንባታ ስራው ተሰጥቷል የሚሉ ጥያቄዎችም ይነሱበታል። እንደ ዩኒቨርሲቲ ማህበረሰብ እንሰማለን። እዚህ ግዢ ክፍል ዳስሶ ያልተካሄደ ግዢ ስለሆነ በሱ ላይ ስለ ኦክሲጂን እውቀት የለንም። የስራው ሂደት ግልጸኝነት የጎደለው ነው። እንደ ማኔጅመንት አባላት ስንጠይቅም አያገባችሁም እንባላለን የሚሉት ደግሞ የቀድሞ ምክትል ፕሬዝዳንቶች ናቸው። አደገኛ ነው ይሄ ነገር፣ ይስተካከል፣ አሰራር እንዲጠብቅ። አሰራር አለው፣ ግዢ ኤጀንሲ ያስፈቅጃለሁ፣ ሁሉ ጊዜ የሚነሳው ነገር ማለት ነው። ስለዚህ ጥርጣሬ ውስጥ ይገባል። ግዢ ኤጀንሲ አስፈቅጃለሁ፣ ብቸኛ ተወዳዳሪ እንደሆነ እንደዚህ አገር ውስጥ ስለሌለ እሱን አስፈቅጃለሁ፣ ይሄው ደብዳቤ አለኝ፣ እሱ ስላለ እናንተን አገባችሁም እሱን ተው ይባላል። ማኔጅመንት አንደኛ ከቀረበ ነው የምንወያየው። አብዛኛው ግንባታና ግንባታ ነክ ነገር በዋቸሞ ዩኒቨርሲቲ በምስጢር ነው የሚፈጸመው። አሁን በኃላፊነት ያሉ ምክትል ፕሬዝዳንት ግን ይቅሬታ የተነሳው ግለሰቦቹ ከኃላፊነት ስለተነሱ ነው ባይ ናቸው። ምንም የማስታውሰውም ሪኮል የማደርገውም በዚህ ፕሮጀክት ላይ ቅሬታ መጥቶ አያውቅም። እስከ መቼ? የጠቀስካቸው አካላት ከኃላፊነት እስኪወርዱበት ቀን ድረስ። ከፍተኛ ትምህርት ተቋማት ማቋቋሚያ አዋጅ ላይ የግዢ ዳይሬክቶሬት ግዢዎችን እንዲመራ ብሏልና ትልልቅ ግዢዎችን ግን እናንተ እውቀት የላችሁ። እንዴት እንደዛ ይሆናል? ግዢ በመሰረቱ ያው ግዢ የሚፈጸመው ከጠያቂ ክፍል ከፍላጎት ጋር ተያይዞ የሚመጡ ግዢዎችን የግዢ ክፍል በማኑዋሉ መሰረት ይፈጽማል። ከዛ ውጪ አሁን ተፈጸመ የተባለው ግዢን ደግሞ የግድ እዚህ ያልመጣውን ነገር እኛን ግዢ ክፍያን አስፈጽሙ አድርጉ ባልተባለው እንትን ላይ የመከታተል መንገዱ ትንሽ ጠባብ ስለሆነ በዚህ ጉዳይ ላይ ያው ቅድም እንዳልኩ እንደ ዩኒቨርሲቲ ማህበረሰብ ከምንሰማው ውጪ በዚህ ላይ እንትን የለንም። የኢትዮጵያ የንግድ ሕግ በጨረታ ለመወዳደር በዘርፉ ፍቃድ መኖርን ቀዳሚ መስፈርት ቢያደርገውም በዩኒቨርሲቲው ለኦክሲጅን ማምረቻ ማዕከሉ ግንባታ መሳሪያ አቅራቢው ድርጅት ያለ ፍቃድ ከ240 ሚሊዮን 988 ሺህ ብር በላይ ተሰጥቶታል። እንዴት? ሲቪል ወርክ በሚል ውል ውስጥ ያልተካተተ ተብሎ የመስመር ዝርጋታው የኦክሲጅን ማሽን የሚቀመጥበት ምናምን ተብሎ 230 ሚሊዮን እንደዚሁ ያለ ውድድር ለራሱ ለድርጅቱ ተሰጥቶ ድርጅቱ እየሰራ ነው ማለት ነው። ይሄ ክፍያ በአሁኑ ሰዓት ሙሉ በሙሉ ተከፍሏል። ነገር ግን የኦክሲጅን ዝርጋታ አላለቀም፣ ስራው አልተሰራም። ከተጀመረ 2 ዓመት አልፏል። የግንባታ ፈቃድ የለውም። ዲዛይን በትክክል በኋላ ነው መረጃውን በደንብ መጀመሪያ የነበረው በጥቆማ ደረጃ ነውና መረጃውን ከሚሰጠው ኢንፎርሜሽን ከሶርስኛ ግን የለውምና ያ መኖር ነበረበት። ይሄ ድርጅት አሁንም 90% ወይም ከ85% በላይ ስራው ኤሌክትሮሜካኒካል ስራ ነው። እሺ ዶክተር፣ ከዛ አንግል ነው ስራው የተሰጠው ማለት ነው። ስለ ላይሰንሱ ኢንተርናሽናል ላይሰንሱን ያሳዩ።
እኔ ጋር እኮ እሱን አልይዝም። ሙሉ ሰነድ ነበሩት አይደለም የእሱ የእንትኑ ሳይሆን የኦክሲጅን የግዢው የፋይናንስ የትኞቹ ክፍሎች ማለት ነው። ይህን ነገር የሚያውቁት አንደኛ ኮንስትራክሽን ነው። ለምንድን ነው ኮንስትራክሽን የሚያውቀው? ኮንስትራክሽኑን የሚሰጠው እሱ ስለነበረ ማለት ነው። ግዢ ጋር ሊኖራቸው ይችላል። ለምን ግዢ ጋር ላይኖርም ይችላል። ለምንድን ነው ማይኖረው? ፈቃድ ከተሰጣ በኋላ ያለውን ብቻ ይንገሩ የለለ የለው። ኦኬ እኔ የሚመራው ለምሳሌ የግዢ ኤጀንሲ ፈቃድ ሲመጣ በተሰጠው አቅጣጫ ወይንም መመሪያ መሰረት ውል እንዲገባ ተብሎ ስራ እንዲሰራ ተብሎ የሚመራው ኮንስትራክሽን ጽህፈት ቤት ነው። ኮንስትራክሽን ጽህፈት ቤት ላይ ይሄ ሊኖረው ይችላል ማለት ነው። ወደዛ ስለሚመራ ይሄን ግዢ ደግሞ ልዩ ግዢዎች በሙሉ በተለይ የኮንስትራክሽን ስለሆነ ቀጥታ ለኮንስትራክሽን ነው የሚሄደው። ውልም የሚገባው ኮንስትራክሽን ዳይሬክተር ጋር አላችሁ። ተመልካቾቻችን ኮንስትራክሽን ግን ይህ አለመኖሩን አረጋግጦልናል። እኛ እውነቱን ለመናገር የፍቃዱን ሁኔታ አላየንም። ለምን መጀመሪያም ሲገባ የፍቃዱ ሁኔታ በግዢ ክፍል እነዚህ ነገሮች እንደታዩ አድርገን ነው እኛ የወሰድነው። እኔ ይሄን ሳይድ አላየሁም። ግን ይሄው ሰነዱ ሲሰጣችሁ ግን የለም ፍቃዱ እኮ እዚህ ላይ አልተያያዘም። ግን ምንድነው መጀመሪያ ሲገባ እሱን አሁን ከግዢ ክፍል ማጣራት እንችላለን። የሲቪል ወርክ የግንባታ ስራዎች እሱ ላይ የሚያውቁት ነገር አለ። ከኦክሲጅን ጋር ታይዞ ከኦክሲጅን ግዢ ጋር ታይዞ ባለው እንትን ላይ ማውቀው ነገር የለም። ቅድም እንዳል የሲቪል ወርኩን ስራም ማለት ነው ሁሉም ነገር ያው ምክንያቱም ከሱ ጋር ታይዞ በተፈጸመው እንትን ላይ ከግዢው ጋር ተፈጽሞ ባለው ነው ሲቪል ወርኩም ብራንች ሆኖ የሚካሄደው። ስለዚህ ወደኛ ባልመጣ እንትን ላይ ስለሆነ ከምንሰማው ውጪ እሱ ላይ እውቀት የለንም። ይህን ጥያቄ ማነሳሉት የሲቪል ወርክ ስራው ፍቃድ የሌለው ድርጅት ነው የወሰደው። እኛ ባለን መረጃ ፍቃድ ያለው ድርጅት ነው የወሰደው ስንል አይ ይሄንን ሂደት የሄደው የግዢ ዳይሬክቶሬት ስለሆነ እነሱን ጠይቁ ስለተባለ ነው እነሱን የምንጠይቀው። ፍቃድ ሳይኖረው የሲቪል ወርክ ስራውን ስለወሰደው ድርጅት የናንተ የግዢ ዳይሬክቶሬት መረጃው አለው የለውም? ተሳትፏል? እንዴት ያ ድርጅት ገባ? አሁን እኔ እንዳልኩት ነው። በተለይ ከዚህ ከግዢ ከኦክሲጅን ግዢ ከተያይዞ ባለው እንትን ላይ ሁሉም ማለት ነው ሲቪል ወርክ ፕሮሰስም ይሁን ግዢም ይሁን በተመሳሳይ ነው። ግዢ ክፍልን አልዳሰሳ ስለሆነ በዚህ ላይ ግዢ ክፍል እውቀት የለውም። የትኛውም የከፍተኛ ትምህርት ተቋማት የፋይናንስ እንቅስቃሴ በፋይናንስ የግዢ ጉዳዮች ሁሉ በግዢ መከናወን ነበረባቸው። በዋቻሞ ዩኒቨርሲቲ ግን እኒህ ህጋዊ አሰራሮች ለመጣሳቸው ማሳያዎች አሉ። የግንባታ ፍቃድ ለሌለው ድርጅት ስራም ያለ ጨረታ ተሰጥቶታል። አሁንም እንጠይቃለን፣ ለዚህ ኃላፊነቱን የሚወስደው ማን ነው? ማንስ ይጠየቅ? የፋና የምርመራ ጋዜጠኞች ቡድን በዋቻሞ ዩኒቨርሲቲ ተፈጽመው ካገኛቸው የፋይናንስ ጥሰቶች መካከል ለስራ ኃላፊዎች የተጋነኑ ክፍያዎች መከፈላቸውን ይመለከታል። እጋፈጣለሁ ግን አበል የሚልኩ ሰዎች ወይም የሚያሰማሩ ሰዎች ስራ ስላላቸው ነው። ስራው እንግዲህ በልኪ ነው ባይዘው ዩኒቨርሲቲ ስራ ግን ምን አደርጋለሁ እኔ ገንዘብ ሚኒስቴር ባለው መጠን ስራ ይቀጥል ስለምል እኔ ደግሞ እዚህ የገንዘብ ሚኒስቴር ተወካይ ስለሆንኩ የገንዘብ ሚኒስቴርን ድምፅ ጽፌ አቀርባለሁ። ለዛ ነው እንጂ ስራው ትክክል አይደለም ብዬ እኮ አይደለም። እርሶ እያሉኝ ያሉት ያው አበል በስነ ስርዓት እንጠቀማለን እንዳይዋክን አደርጋለሁ የገንዘብ ሚኒስቴር ወኪል ነኝ እያሉ ነው። ግን ደግሞ እኔ በጣም የገረመኝ እርሶም ብዙ ገንዘብ ደግሞ ይከፈሉታል። ለምሳሌ ይሄ የሚያዩት ይሄኛው ደብዳቤ ከተጻፈ በኋላ የተጻፈ ነው። በዚህ ሰነድ ላይ ያሉት እንግዲህ የተለያዩ ሰዎች አሉ። አብዛኛዎቹን ያዩዋቸው ዶክተር ተመስገን ቶማስ የሚባሉ ሰውና እርሶ ጎን ለጎን የፈረሙባቸው ናቸው። የዶክተር ተመስገንም የእርሶም ስም አብዛኞቹ ሰነዶች ላይ አሉ። ይሄ ብቻ አይደለም። ሌሎች ፕሮጀክቶች ሲሰሩ ለምሳሌ እዚህ ላይ ለምሳሌ ይሄው በ23/10/2013 ዶክተር ተመስገን አሉ፣ ማርቆስ ዮሐንስ አሉ፣ እዚህም እርሶም አሉ፣ ይሄው እርሶም አሉ እያለ ይሄው ማርቆስ ዮሐንስ አሉ፣ ይሄው ተመስገን አሉ።
ይሄው አሉ፣ እዚህም ላይ ማርቆስ አሉ። ከዚህ በላይ ፕሮጀክት ነው የምንሰራው። ምን ማለት ነው? ስራ እዚህ ጋር ያለነው እኮ ለስራ ነው አይደል? ስራ ሰርቼ ይከፈለኛል፣ ግዴታ ነው። ቀንም ሰራለሁ፣ ማታም ሰራለሁ፣ እሁድ ሰራለሁ፣ ቅዳሜ ሰራለሁ፣ የተለያዩ ፕሮጀክቶችን ይሳተፋለሁ። ስራ ሰርቼ አገርንም እያገለገልኩ ራሴንም ለመጥቀም እኮ ነው የተማርኩትም እዚህ የተቀጠርኩትም። ሰርቼ በህጋዊ መንገድ ህጋዊ ዶክመንት ህጋዊ ኃላፊዎች አምነው ህጋዊ መመሪያውና ደንቡ በሚፈቅደው መንገድ ስራ ሰራለሁ፣ ይከፈለኛል። ታዲስ ግዴታ ነው። ስራ የምሰራው እንዲከፈለኝ። አበል ነው የሚከፈለው። አበል ሲሰማራ ይከፈለኛል። ይሄ አበል አይደለም። የፕሮጀክት ገንዘብ ፕሮጀክት እንሰራለን። ከተለያዩ የሚመለከታቸው አካላት ጋር ፕሮጀክት ይሰራል፣ ይከፈላል። ፕሮጀክቱ ላይ የእርሱ እኔ ፕሮጀክቱ ላይ ፋይናንስ ጉዳይ አስተባባሪ ነኝ። የዩኒቨርሲቲው ከፋይናንስ ኃላፊ ነዎት? ኤቭሪ ፕሮጀክት ላይ የፕሮጀክት ገንዘቦችን ማስተዳደር እኮ ነኝ። ጥያቄ፣ እርስዎ የዩኒቨርሲቲው የፋይናንስ ዳይሬክተር ነው። ስለዚህ ዩኒቨርሲቲ ውስጥ ያለ ፋይናንስ የማስተዳደር መንግስት ደሞዝ የቀጠሩት ነው አይደለ? እኔ ለመንግስት በጀት ነው እዚህ ጋር የሚቀጠረው። የሚቀጠረውም ደሞዝ የሚከፍለኝም መንግስት ለመንግስት ስራ ሰዓት ነው። ከስራ ሰዓት ውጭ ለሚሰሩ ፕሮጀክቶች የፕሮጀክቱ አካል ነው የሚከፍለኝ። በጣም በሚገርም ሁኔታ እኔ ባየው ሰነድ ከደሞዛችሁ በላይ ነው ይሄ ክፍያ፣ በጥፍ እና ከዛ በላይ ይበልጣል። ህጉ ይፈቅድላችኋል? መመሪያ ይፈቅድላችኋል? ከስራ መዘርዘሩ ውጭ ነው? ይኸውና የመዘርዘር ላይ የተቀመጠውን ነገር ስንሰራ ምንም አይነት ጥቅማ ጥቅም አናገኝም የሚል እኮ የለም እኮ። ጥቅማ ጥቅም አታገኙ ማለት ዶክተር በደንብ ይስሙኝ። አሁን እኔ እየጠየቅኩ ያለሁት ለምን ጥቅም አገኛችሁ ብዬ እስካሁን አልጠየቅኳችሁ። ለምን ጥቅም አገኛችሁ አይደለም፣ ግን ጥቅም ለማግኘት የሄዳችሁበት መንገድ ህጋዊ ነው ወይ? አልበዛም ወይ? አልተጋነንም ወይ ነው የኔ ጥያቄ። አላወኩም። አሁን አንተ ያስከው በአንድ ጊዜ በተለያየ ጊዜ የተላከ ክፍያ ባጀት ስለሌለ በአመቱ መጨረሻ የሆነ ጊዜ ላይ ብቻ ባጀት በተገኘ ሰዓት ላይ ስለተከፈለ እንጂ በአንድ ጊዜ የተላከ ነው ማለት አይደለም። እሱን በደንብ አስምር ያዝልኝ። አሁን የነን ደብዳቤ ፋይናንስ ትእዛዝ ደብዳቤውን ብታይ ኖሮ ሰኔ ላይ የተላከ ነው ማለት አይደለም። ዶክተር ፋይናንስ ባጀት ባገኘበት ሰዓት ነው የከፈለው ነው እያልኳል። ዶክተር እሺ እንደው የእርሶን ልውሰድ። በነገሩ ላይ እርሶ እንደሚሉት አይደለም፣ ለተመልካቾቻችን በሰነድ አሳያለሁ፣ ምንም ችግር ስላለ። በዚህኛው ሰነድ ለእርሶ 13650 ብር እንዲገባ ታዟል። 18/10/2013 በዚህ ላይ 15600 ብር እንዲገባ ተደርጓል። 23/10 በተመሳሳይ ቀን ማለት ነው 2013 ለእርሶ 19650 ብር እንዲገባ ተደርጓል። ሌሎቹም ላይ በጣም በርካቶች ናቸው፣ በጣም በርካቶች። በነገራችን ላይ ከዶክተር ተመስገን ጋር ብቻ ሳይሆን ከዶክተር ተመስገን ቶማስ ጋር ብቻ ሳይሆን እኔ ባገኘሁት መረጃ አሁን በስልጣን ላይ ካሉት የዩኒቨርሲቲ የስራ ኃላፊ ከዶክተር ሀብታሙ አበበም ጋር የእርሶ ስም ተደርጎበት ፕሮጀክት ሚል የተጻፈ ነገር ተመልክቻለሁ። አሁን ጥያቄው አንደኛ እርሶ ይህንን ፕሮጀክት ሁሉ ይሰራሉ? አንድ ጥያቄ አንድ። ሁለተኛ ምን ያህል ተገቢ ነው? ያ ማለት በተከታታይ በተመሳሳይ ቀናት ሰኔ 2013 ናቸው የተጻፉት፣ በሌሎች ቀናትም አለ ለእርሶ የተከፈለ። እኒህን ጥያቄዎች ስንጠይቅ ምናልባት አበል የተከለከለ ስለሆነ በሌሎች መንገዶች ገንዘቡን እየወሰዳችሁ ነው ላለማለት ምንድን ነው? እኛ የምንሰራው ፕሮጀክት እንሰራለን። ፕሮጀክት ከብዙ መንግስት ውጭ ከሆኑ አካላት ጋር ተጻጽፈን ነው የፕሮጀክት ድጋፍ ገንዘብ የምናገኘው፣ ከመንግስት ባጀት ወጣ ባለ መንገድ ማለት ነው። ይሄንን እኔ በሁሉም ፕሮጀክቶች ላይ ይሳተፋል። በ2013 ዓመት በተለያዩ ሁኔታዎች የተከፈሉ ክፍያዎች ናቸው። እንግዲህ ቁጥሮቹን ለማንሳት እገደዳለሁ ዶክተር፣ ያው የእርሶንም ሪያክሽን ማየት ስለምፈልግ የመጀመሪያው ይህ ቁጥሩ ሳታነሳ ብናወራትም እንችላለን። ያው ግልጽ መሆን ስላለበት ለግልጸኝነት እርሶ ባሉበት በጣም የተሻለ ስለሆነ ነው። በመጀመሪያው ሰነድ 19500፣ በሁለተኛው ሰነድ 11700፣ በሶስተኛው ሰነድ 23212 ብር፣ እንዲሁ በሌላ ሰነድ 19500፣ በሌላ ሰነድ 7800፣ በሌላኛው ሰነድ 23400፣
በሌላኛው ሰነድ 19500 በሌላኛው ሰነድ አሁንም 19500 የቀናት ልዩነት አለው። በሌላኛው ሰነድ 15600 በሌላኛው ሰነድ 14644 ብር በሌላኛው ሰነድ 14644 ብር በሌላኛው ሰነድ 22000 ብር በሌላኛው ሰነድ 17500 ብር በሌላኛው ሰነድ 23400 ብር በሌላኛው ሰነድ 39000 ብር በሌላኛው ሰነድ እንዲሁ 19500 ብር በሌላኛው ሰነድ አሁንም ይቀጥላል 14644 ብር በሌላኛው ሰነድ 19500 ብር በሌላኛው ሰነድ 14644 ብር በሌላኛው ሰነድ 21450 ብር። እነዚህ በሰኔ ወር የተከፈሉ እስቲ ይሄ በሰኔ ወር 2013 ላይ ተከፈለው በሰኔ ወር 2013 ናቸው። እስቲ እነዚህ ክፍያዎች እንግዲህ ለዶክተር ተመስገን የተከፈሉ ናቸው። የባንክ የተመራበት እርሳቸው የፈረሙበት ነው። እንዴት ተፈጠረ የሚል ጥያቄ ያስነሳል። እሱም ላይ ሪያክት ያደርጉልኝ። እስቲ 2013 የሚል አለ። ይሄው የፋይናንስ ኃላፊ ምን ስልጠና ነው አካዳሚ ስልጠና የሚሰጡት? እንግዲህ ኮኦርዲኔተር ብለው ነው ያቀረቡት። እሱንም ማለት ምን ማለት ነው? አስተባባሪ በሚል ነው። እሱን እንግዲህ አስተባብሮን ነው የሚሉ ስራዎቻችን እንዲሰራልን አስተባብሮናል የሚል ነገር ነው ምላሽ የሰጡን። ማስተባበር እኮ መንግስት ደሞዝ የሚከፍላቸው ስራቸው ነው። ስለ እንዴት ልዩ ክፍያ እንግዲህ በሰዓቱ ያ ኮሚቴ የከፈለው አካል የራሱ ነገር አለው። እኛ ግን ፋይናንስ ኃላፊ ነው እዚህ ጋር በምን መልኩ ነው ያቀረባችሁት ኮኦርዲኔት ስላደረገልን ነው የሚል ምላሽ ሰጥተውናል። የኔ ጥያቄ ግን ለምሳሌ አንድ ሰው የአሰራር ጥሰት የፋይናንስ ጥሰት ሲሰራና እንዲህ ስላረኩ ነው ቢል እናንተ ጥያቄ አታነሱም? ለምሳሌ እኚህ የፋይናንስ ኃላፊ የፋይናንስ ስራን እንዲመሩ ኃላፊነት የተሰጣቸው ናቸው በህግ። እርስዎ ደግሞ ኦዲት እንዲሰሩ ነው የተሰጡት። እኔ ጋዜጠኛ እንደሆነ ነው የተሰጠኝ። እኔ ጋዜጠኛ ስለሆንኩ እርስዎ የኦዲት ኃላፊ ስለሆኑ ከደሞዝ ውጪ አስተባባሪ ተብሎ ለዛውም በጣም ተደጋጋሚ ክፍያ እንዴት ሊከፈል ይችላል? አልኩ እኮ እሱን ተገቢ እንዳልሆነ በሰዓቱ ነግረናል። ሌላው ጥያቄ የሚነሳበት ጉዳይ ለፕሬዝዳንቱ የ1 ዓመት አገልግሎት እንዲሰጥ ከአንድ የግል ድርጅት በአመት የ2 ሚሊዮን 227 ሺህ ብር መኪና የመከራየቱ ጉዳይ ነው። ከሂሳቡ ጋር ተያይዞ ጨረታ ሂደቱ ነው የሚወስነው። የተጋነና ግን አይመስለኝም። ሌሎች ዩኒቨርሲቲዎችም መኪና ተከራይቶ ይጠቀማሉ። ዶክተር ይሄ ነው ሂስትሪው ፕሊዝ 2 ሚሊዮን 27 ሺህ ብር በስንት እንትን ላይ ስንት ዓመት 2 ዓመት 1 ዓመት ስንት ዓመት የቤት መኪና ክፍል ቤት ነው መኪና ክራይ ስለሆነ እሱን አላውቀውም። የክራይ አዎ። ግን ጥያቄ ምንድነው ዶክተር እስቲ ቆይ እንዴት ነበር ፕሬዝዳንት መኪና ከሌላ እንዴት ይሰራል? በነገራችን ላይ አይ ዶክተር ትክክል እኮ ነው። መኪና ያስፈልጋል፣ ፋሲሊቲ ሎጂስቲክሶች ምናምን ያስፈልጋሉ። እዛ ላይ አይደለም ጥያቄው። እኔም ጥያቄውን ማንሳት የፈለኩት እሱ ላይ አይደለም። ትክክል ነው። ሴፍ መሆን አለበት። ከነገና ብዙ ነገር እኔ እረዳለሁ። ጥያቄው ግን አንድ መኪና የአመት ኪራዩ የአንድ መኪና ዋጋ ያለ ቀረጥ ቢገባ፣ ስለዚህ አንድ መኪና ለመከራየት አንድ መኪና ኪራይ መክፈል ግን ልክ ነው ወይ? እሱን እኔ ለአንድ መኪና ለአንድ አመት ከሆነ እርግጠኛ አይደለም። አሁን የጠየቀው ጥያቄ ተገቢ ነው ብዬም አላስብም። ለምንድን ነው የምለው ብዬ ማስበው ይሄን አክል መኪናውን ተጠቃሚ አካል ከሚሰጠው ሰርቪስ ለተቋም ካለው ሩጫ ጋር ተያይዞ በየጊዜያት ፌዴራል መስሪያ ቤት ከመጓዝ ጋር ተያይዞ ግዢ ኤጀንሲ ደግሞ ወይም መንግስት በልዩ ሁኔታ ለዩኒቨርሲቲዎች መኪና ባላቀረበበት ሁኔታና መኪና እጥረት ባለበት ሁኔታ ውስጥ እና ሌሎች ተቋማትም ይህን አይነት መኪና መጠቀም በሚችሉበት ዘመን ውስጥ እንደ ዋቸሞ ዩኒቨርሲቲ ይህን መኪና መጠቀማችን
እኔ እውነት ለመናገር ይህን ያክል የጎላ ነገር አለ ብዬ አላምንም። በጀት ለማብቃቃት የመጀመሪያው ግራውንዱ ሊስተካከል የሚገባው ወጪ ቅነሳ ላይ ነው። ለዛ ከፍተኛ የሆነ የወጪ ቅነሳ ስርዓት እንድንከተል አንደኛ የገንዘብ ሚኒስቴር መመሪያ ያዘናል። በተለይ ከታታይ የወጡ መረጃዎችን እያየሁ ነበር። ዩኒቨርሲቲው ከበጀት በላይ ብዙ ጊዜ ይጠቀማል። ከየት እያመጣ ነው? እንዴት ሊሆን ይችላል? እናንተ እንዴት አያችሁት? እሱን እናንተ በቦዲ ትግኝት ደረሳችሁ? እሱን የበለጠ ፋይናንሱን ብትጠይቀው ጥሩ ነው። እኛ እንደ ኦዲት ይሄንን ሁልጊዜ እንደ ግኝት የምናቀርበው ጉዳይ ነው። ከበጀት በላይ መከፈልን ማለት ነው። ከበጀት በላይ የበጀት ዲፊሲት ብዙ ጊዜ ይገጥማሉ ተቋማችን። የዋቻሞ ዩኒቨርሲቲ የስራ ኃላፊዎች ላነሳንላቸው ጥያቄዎች የሚጣረሱ ምላሾች ሰጥተዋል። የዩኒቨርሲቲው የፋይናንስና ገንዘብ አስተዳደር ክፍተቶች ግን በዚህ አያበቁም። ህዳር 20 2014 የፋይናንስ ዳይሬክተሩ በተቋሙ የአሰራር ብልሽቶች መኖራቸውን ጠቅሰው እንዲቀረፉ ያሏቸውን ባለ 15 ነጥብ ጉዳዮች በደብዳቤ ለፕሬዝዳንቱ መጻፋቸውን የተመለከተ ማስረጃን እናስከትል። በውሎ አበልና በሌሎች ምክንያቶች የሚቀርቡ የመንግስትን ገንዘብ ለከፍተኛ ብክነት እየዳረጉ ያሉ ችግሮች አሉ። እሱና እናስተካክል ብሎ እሱ ባለው መሰረት ችግር አለ ካላ ይሄኛውን የምንቆጣጠርበትን ስርዓት አመጣን። በወቅቱ ይሄ ስርዓት አሁን አልፈታውም እኮ ዶክተር አይደል? ፈቶታል። ዩኒቨርሲቲው ሴት በሚሰጥ ስራ ላይ ናቸው ብዬ ማላምናቸው ሰዎች ስም ሰነድ ላይ ሲመጣ እንደዚህ አይነት ነገሮችን ስለማስተውል እንደዚህ አይነት ነገሮች መሆን የለባቸውም ብዬ ለማሳሰብ ብዬ ነው። ይመጣል ማለት ነው አይደል? ሊመጣ ይችላል። ይመጣል። እዚህ ላይ ግን ሊመጣ ይችላል ሳይሆን እየተፈጸመ እኮ ነው። እኔ እንደ ፋይናንስ አስተውል እንደዛ ስላየው ነው። ምክንያቱም እንደዚህ አይነት ነገሮች ይገባሉ። ለዛ ለስራ ኃላፊዎች ሁሉም ከቡድን መሪዎች፣ ከዳይሬክተሮች፣ ከፕሬዚዳንት ቫይሶችም ኃላፊዎችም ሁሉ ጭምር ብዙ ጥያቄ ነው እኔ ጋር የሚቀርበው ማለት ነው። ሁሉም የተቋሙ ኃላፊዎች ይህን ነገር ሊያረጉ ስለሚችል ይህን ነገር አታድርጉ የሚል ሊያረጉ ስለሚችል ሳይሆን ስላደረጉ ነው አይደል? ያው ስለሚያደርጉ ነው። እንደዚህ አይነት እንትን እኮ ይፈጠራል። ሌባ ተደራጅቶ ይሰርቃል በማታውቁ አይነት። አንደኛ እኔ ቀጥታ በዚህ ጉዳይ ላይ አባል ለእያንዳንዱ ሰው የሚሰጥ አይደለም፣ ምክትል ፕሬዝዳንቶች ናቸው የሚሰጡት። የፋይናንስ ሰራተኞችን ህጉ በማይፈቅደው መንገድ በልዩ ልዩ ጥቅማ ጥቅም በማታለልና በማሳሳት ብልሹ አሰራርን የሚሰሩና የዳይሬክቶሬቱ ህጋዊ የፋይናንስ አሰራር እንዳይጠነክር ምክንያት የሆኑ ደግሞ እንግዲህ የእናንተን ፋይናንሶችን ጥቅም እየሰጡ እንዳጠነክሩ ተደርጋችኋል። ያው የፋይናንስ ሰራተኞች ዳይሬክተር እንደመሆነ መጠን ስምሪት መስጠት ያለብኝ እኔ ነኝ፣ ስራ መስጠት ያለብኝ እኔ ነኝ። ከዚህ ውጭ ያው በጠለፋ ሰራተኞችን በመጥለፍ ተገቢ ያልሆነ ለተቋሙ እሴት በማይሰጥ መንገድ ስምሪት በመስጠት ገንዘብ የሚያስከፍሉ ኃላፊዎች እያጋጠሙኝ ስለነበረ ነው። ምክንያቱም እኔ ስራቸው ነው፣ የፋይናንስ ሰራተኛ ስራቸው ነው ወይም ሰርቷሉ ብዬ በማላምናቸው ጉዳዮች ሲበው እንደዚህ ገንዘብ የሚከፍሉና ለማይሆን መንገድ የፋይናንስ ሰራተኛን የሚጋብዙ አይምሯቸውን በገንዘብ ወይም ሀሳባቸውን በገንዘብ እየገዙ የፋይናንስን ጠንካራ ስርዓት እንዳይጠብቁ የሚያደርጉ ሰዎች ያጋጠሙኝ ስለነበረ ነው የጻፍኩት። ችግሩ የተፈጠረውና